የአማራ ህዝብ የህልውና ትግል ከተጀመረባቸው ጊዜያት ጀምሮ ቀዳሚ አርበኞች መካከል የሚጠቀሰው አርበኛ አማራ አሸንፍ ለህዝቡ ክብርና ህልውና ሲል መስዋዕት ሆኗል። የቀድሞ የጸደይ ባንክ የባንክ ማኔጀርና የአጼዎቹ ክፍለ ጦር መስራች የነበረው አርበኛ አማራ አሸንፍ ያሳለፈውን የትግል ጉዞ የሚዳስሰውን ዘገባ ይዘነዋል። በጎጃም ጠቅላይ ግዛት በሁለት የውጊያ ግንባሮች የተካሄደው ተጋድሎ ከ35 በላይ የብልጽግና ሰራዊት ላይ እርምጃ መውሰዱን የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። በጀዋይ ፈንደቃና በሌሎችም ቀጠናዎች የተካሄዱት ውጊያዎች ምን ውጤት አስገኙ? ዝርዝሩን የምናቀርብ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የዚህ ትውልድ አማራ በመሆኔ ደስታዬ ወደር የለውም። ሰማዕቱ አርበኛ አማራ አሸንፍ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ከፍተኛ አመራር፣ የቀድሞ ጸደይ ባንክ የባንክ ማኔጀር፣ የአጼዎቹ ክፍለ ጦር መስራችና የአማራ ህዝብ የህልውና ትግል ፈር ቀያሽ የነበረው ወጣቱ አርበኛ አማራ አሸንፍ ለአማራ ህዝብ ክብርና ህልውና ሲል ትናንት የክብር መስዋዕት ሆኗል። የአማራ ህዝብ የህልውና ትግል ላይመለስና ላይቀለበስ እሳተ ገሞራ ሆኖ ጎርሙቷል ሲል ከአንድ ቀን በፊት ተናግሮ የነበረው አርበኛ አማራ አሸንፍ የአማራ ህዝብ የህልውና ትግል እዚህ ደረጃ ላይ እንዲደርስ ከፍተኛ ዋጋ ሲከፍል የቆየ ቅን አማራና እውነተኛ ታጋይ ነበር። በተደጋጋሚ ጊዜ ስለ አማራ ህዝብ የህልውና ትግል የአንድነት ጉዞ ሲሰብክ ሲማጸንና ጥሪ ሲያደርግ የቆየው አርበኛ አማራ በተለይ የአማራን ህዝብ እጅ ከወጭ አስሮ አላንቀሳቀስ ያለውን የክልሉን ገዢ ፓርቲ ብአዴን በአሰማራ የዲጂታል ሚዲያው ሚኒሻ ሰራዊቱ በኩል ተደጋጋሚ የስብዕና ግድያ ሲፈጸምበት መቆየቱ ይታወሳል። በብአዴን ልዩ ሰራዊት ዘረፋ፣ በብልጽግና ሰራዊት ውጊያና በአማራ ህዝብ የውስጥ ሾ በሆኑ የስርዓቱ አሽከሮች ተደጋጋሚ ስም ማጥፋት ሳይንበረከክ በጽናት የታገለው አርበኛው በትናንትናው ዕለት እሱን ጨምሮ ሌሎች የእዙና የ202ኛ ኮር አመራሮች የብልጽግናውን ሰራዊት በጽናት እየታገሉ በክብር ወድቀዋል። የብልጽግናው ሰራዊት ከፍተኛ ቁጥር ያለውን ሰራዊቱን ይዞ ወደ ፋኖ ቀጠና የተንቀሳቀሰው የጎንደር ጠቅላይ ግዛት በላይ እዝ አመራሮቹ በአንድ ቦታ ተሰብስበዋል የሚል መረጃን ከትግል ቦርቧሪዎች ስለደረሰው መሆኑን የሚናገሩት የፋኖ መሪው በዚህ መሰረትም ብልጽግናው ከፍተኛ ቁጥር ያለው ኃይል ይዞ ነበር የተንቀሳቀሰው። ሰፊ ሎጂስቲክ፣ ከፍተኛ የሰው ኃይልና የውስጥ አርበኛ የትግል አቆርቋዞችን በመሪነት ተጠቅሞ ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት ከፍተኛ ኪሳራ ቢደርስበትም እንደ አርበኛ አማራ አሸንፍ፣ አርበኛ ሳምሶን አማረ፣ መቶ አለቃ በራግማስን ጨምሮ ጥቂት የማይባሉ የፋኖ መሪዎች በውጊያው የህይወት ዋጋ እንዲከፍሉ ሆነዋል። በትናንትናው ዕለት የብልጽግና ሰራዊት በህዝብ ትግል ጠላፊዎች የተመራ ወደ ፋኖ መሪዎች ባደረገው ጉዞ ከፋኖ ብርቱ ውጊያ ገጥሞት በርካታ ኃይሉ የተመታበት ቢሆንም በትግል ጠላፊዎች መንገድ መሪነት ምቹ ሁኔታ በማግኘቱ ፋኖን ከበባ ውስጥ አስገብቶም ነበር። ከበባውን ለመስበር ፋኖ ባደረገው ተጋድሎ ብልጽግናው ከፍተኛ ኪሳራ አድርሶበታል። ከበባውን ለመስበር በተደረገው ጥረት በርካታ የጠላትን ኃይል ከጣለው በኋላ አርበኛ ሳምሶን አማረ፣ አርበኛ አማራ አሸንፍና መቶ አለቃ አበረ አድማስ በክብር ወድቀዋል። አማራ ከሆኑ በኋላ አለመሆን የለም በሚለው ንግግሩ የሚታወቀው የቀድሞ የጸደይ ባንክ ማኔጀር የነበረው አርበኛ አማራ አሸንፍ ስለ አማራ ፋኖ አንድነት ጉዞ በተመለከተ ተደጋጋሚ ጥሪና ተማጽኖ ሲያቀርብ እንደነበርም ይታወቃል። በመስዋዕቱ ዋዜማ ላይ ሆኖ ያቀረበውን የአንድነት ጥሪ ስንመለከትም ተሸክመን ያለነው የህልውና ትግል ነውና እያንዳንዷን ነገር በሆደ ሰፊነትና ከራስ ወዳድነት በመላቀቅ የትግሉን ግብ እያሰቡ በመተሳሰብና በመቻቻል ወጀቡን መሻገር የግድ ይለናል። መጥፎ ሀሳቦችን እያሽቀነጠርን በመጣል አንድ የሚያደርጉ ሀሳቦችን በማስቀደም ታላቁን የአማራ ህዝብ የመጀመሪያ በማድረግና ለነገው ትውልድ ነጻነትን የተላበሰና ህልውናው የተጠበቀ ማንነትን እናረጋግጥለት ዘንድ የሞራልና የማንነት ግዴታችን መሆኑን ላፍታም መዘንጋት የለብንም በማለት ነበር የተናገረው። አርበኛ አማራ መዋቅራዊ ግፍና መከራ የሚፈጸምበት የአማራ ህዝብ ሰቆቃ መዳን የሚችለው በልጆቹ የአንድነት መዋቅር መሆኑን በጽኑ የሚያመን ታጋይም ነበር። ታጋዩ በፋኖ አንድነት ጉዞ ዙሪያ ተማጽኖ ሲያቀርብ አንድ ሁለት ጊዜ ብቻ ሳይሆን ወደ ትጥቅ ትግል ከገባበት ጊዜም ጀምሮ ነው። ከቀናት በፊት ያቀረበውን ጥሪም ስንመለከት የምናገኘው ሀሳቡ ደግሞ ያለምንም ቅድመ ሁኔታ አንድ መሆን የግዴታ ውዴታችን ነው። በቃ መተው ያለብንን ትተን አንድ እንሁን፣ በተሰዉ ጓዶቻችን ስንል አንድ እንሁን። ይህ ልመናዬና ተማጽኖዬ ነው። ወንድማዊ ጓዳችሁ አማራ አሸንፍ ታደለ ሲል ነበር የገለጸው። አማራን ከህልውና መጥፋት ለመታደግ የባንክ ክራባቱን ጥሎ ነፍጡን ያነሳው አርበኛ አማራ አሸንፍ ታደገ የአንድነት ጥሪ እንዳቀረበ የጎንደር ፋኖ አንድ ሊሆን በመጨረሻው ምዕራፍ ላይ ባለበት ሰዓት በትግል ጠላፊዎችና ሰርጎ ገቦች መንገድ መሪነት
አማራንና ህልሙን ሳይገናኙ እንዲለያዩ አደረጉት። ሆኖም አማረ አሸነፍም ሆነ ሌሎችም መቶ አለቃ አበራግማስና አርበኛ ሳምሶን አማረ እንዲሁም ሌሎች መስዋዕትነትን የተቀበሉ እውነተኛ የአማራ ልጆች የትግላቸው ዓላማ ከግብ ሳይደርስ ፋኖ ትጥቁን እንደማይፈታ የትግል አጋሮቻቸው ቃል ገብተዋል። ይህ በእንዲህ እንዳለ 35 የብልጽግና ጦር ያለቀበት የጎጃሙን ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ በጎጃም ጠቅላይ ግዛት በሁለት ግንባሮች ባካሄደው ተጋድሎ ከ35 በላይ የብልጽግና ሰራዊት እርምጃ ተወስዶበታል። በአጼ ቴዎድሮስ ህዝብ የ105ኛ ኮር 66ኛ ክፍለ ጦር 4ኛ ሻለቃ ጃይ ፈንድቃ ከተማ ሰርገው በመግባት ዳንግላ በር የጠላት ኬላ ላይ የተሳካ ጥቃት መፈጸሙን አስታውቋል። ከረፋዱ 5 ሰዓት የጀመረው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር ተወርዋሪ 4ኛ ሻለቃ ተጋድሎ በብልጽግናው ኬላ ላይ በከፈቱት ጥቃት 5 የብልጽግናውን ጥምር ጦር አባላት እርምጃ ወስደውባቸዋል። ተጋድሎውን አስመልክቶ እዙ ሲገልጽም 4ኛ ተወርዋሪ ሻለቃ ሰራዊታችን ወርቅ ሜዳና መንደር 24 ላይ ከ3ኛ ሻለቃ ጋር ድንቅ ኦፕሬሽን በሰሩ በማግስት ዛሬም ጃዊ ፈንድቃ ከተማ ላይ ታሪክ ሰርተዋል በማለት የጦሩ ሻለቃን ተከታታይ ድልና ተጋድሎም ገልጸዋል። በዚህ ጎጃም ጠቅላይ ግዛት በተደረገ ተጋድሎ ደግሞ ከ30 በላይ የብልጽግና ሰራዊት የወደቀበት ሆኗል። ውጊያው የተካሄደው በብራዳማ፣ አክሰክን፣ ሰከላ አሽፋ አካባቢ ሲሆን ፋኖ ከወታደራዊ ድሉ በተጓዳኝ ከፍተኛ የትጥቅ አቅሙን ያሳደገበት እንደነበረም ታውቋል። የብልጽግናው ሰራዊት መነሻውን ከቡሬም ጅባራና ከፍኖተ ሰላም አድርጎ የሚንቀሳቀስ አጋዥ ኃይል አሰማርቶ የነበረ ቢሆንም ፋኖ በከፈተው ሌላ ጠንካራ የቆረጣ ማጥቃት በርካታ የብልጽግና ሰራዊት እርምጃ ሲወሰድባቸው ገዢ ቦታዎች በፋኖ ቁጥጥር ስር ውለዋል። በቡሬ ግንባር በተደረገ ተጋድሎ የወረዳው ሰላምና ደህንነት ኃላፊን ጨምሮ ከ27 በላይ አድማ ብተና አባላት እርምጃ ሲወሰድባቸው 3 የብልጽግናው ሰራዊት አባላትም በተመሳሳይ እርምጃ ተወስዶባቸዋል። መነሻውን ከቡሬ ከተማና ከታዳጊዋ ቆጭ ከተማ እንዲሁም ከአለፋ አካባቢ አድርገው የተንቀሳቀሱ የብልጽግናው ሰራዊት አባላት እንደተለመደው ንጹሃንን በግፍ ለመግደልና የአርሶ አደሩን ሀብት ንብረት ለመዝረፍ ነበር። ለዚህ ዓላማ ታስቦ ዘመቻ የገባ የብልጽግናው ሰራዊትም ጉልም ተብሎ በሚጠራው አካባቢ ላይ መግባት ሲገሰግስ ፋኖ በወሰደው እርምጃ ከባድ ኪሳራ ደርሶበታል። በሌላ ዜና ብልጽግናው ሰራዊት የሚፈጸመውን የጦር ወንጀል አጠናክሮ በመቀጠል በምስራቅ ጎጃም ዞን የብልጽግና ሰራዊት ወደ ንጹሃን ባስወነጨፈው የከባድ መሳሪያ ድብደባ ደብረ ማርያም ቀበሌ ሻማት ጎጥ የ4 የንጹሃን አርሶ አደሮች የመኖሪያ ቤት ከጥቅም ውጭ ማድረጉን የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ